አያቶላህ አሊ ኻሜኒ ማን ናቸው? ከአብዮተኝነት እስከ መሪነት። አያቶላህ አሊ ኻሜኒ ከልጅነት እስከ ዕውቀት፣ ከእስር እስከ ስደት፣ ከአብዮተኝነት እስከ መሪነት። ውድ የዱካ ቤተሰቦች ሰላምና ጤና በያላችሁበት እየተመኘን ወደ ዛሬው ትንታኔያችን ከማለፋችን በፊት ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። በአውሮፓውያኑ 1979 የተካሄደውን የኢራን እስላማዊ አብዮት ተከትሎ ላለፉት 45 ዓመታት በላይ የኢራን መንግስት ዋነኛ ስልጣን ተቆጣጥረው የቆዩት አያቶላህ የሚባሉት መንፈሳዊ ጠቅላይ መሪዎች ሁለት ብቻ ናቸው። አብዮቱን ተከትሎ ወደ መሪነት የመጡት አያቶላህ ሩሃላ ኻሜኒ በስልጣን መንበሩ ላይ የቆዩት ለ10 ዓመታት ሲሆን የእሳቸውን ሞት ተከትሎ ከ35 ዓመታት በላይ የኢራን ጠቅላይ መሪ ሆነው በፈታኝ ሁኔታ ውስጥ የቆዩት አያቶላህ አሊ ኻሜኒ መገደላቸው ተነግሯል። እስራኤል ከምድረገጽ እንድትጠፋ ይፈልጋሉ ስትል የምትከሳቸው ኻሜኒን ለማጥመድ ለ10 ዓመታት ስታደባ ቆይታለች። የእስራኤል የስለላ ተቋማት ኢራን ውስጥ ከታዋቂ የኒውክሌር ሳይንቲስቶች አንስቶ ወታደራዊና ፖለቲካዊ ባለስልጣናትን እንዲሁም በጥብቅ ሲጠበቅ የነበረውን የሐማስ መሪን ኢስማኤል ሐኒየን ጨምሮ ኢራን ውስጥ መገደል ችለዋል። ጠቅላይ መሪውን ግን በቀላሉ ኢላማ ሊያደርጓቸው ሳይችሉ ቆይተዋል። ቅዳሜ ጠዋት የካቲት 21 2018 ዓ.ም ቴሄራን በሚገኘው የአያቶላህ አሊ ኻሜኒ መኖሪያ ላይ በፈጸመችው ከባድ ጥቃት መገደላቸው ተረጋግጧል። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ የነበሩት የ86 ዓመቱ አዛውንት ማን ነበሩ? በኢራን አብዮትና በጠቅላይ መሪነት ውስጥ ምን ሚና ነበራቸው? ከየት ተነስተው ከኢራን ጠቅላይ መሪነት ላይ ደረሱ? አያቶላህ አሊ ኻሜኒ እንደ አውሮፓውያኑ አቆጣጠር በ1979 በተካሄደው የኢራን አብዮት በኋላ ሁለተኛ የአገሪቱ የበላይ መሪ ሲሆኑ ከ1989 ጀምሮ በበላይነት መሪነት ስፍራ ላይ ይገኛሉ። ወጣት ኢራናውያን ያለ እርሳቸው አመራር ሕይወትን አያውቋትም። ኻሜኒ ሽኩቻ በበዛበት የኃይል ማዕከል ላይ ተቀምጠዋል። ማንኛውንም የህዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም መሾምና መሻር ወሳኝ ስልጣን አላቸው። ኻሜኒ የኃያላኑ የኢራን እስላማዊ አብዮታዊ ዘብ ጓድን የሚያጠቃልል ጦር ኃይል ዋና አዛዥና የአገሪቱ መሪ እንደመሆናቸው ስልጣናቸው ቀላል አይደለም። ኻሜኒ በአውሮፓውያኑ 1939 በኢራን ሁለተኛዋ ትልቅ ከተማ ማሻድ ነው የተወለዱት። ሃይማኖተኛ ቤተሰብ ውስጥ ከተወለዱት 8 ልጆች መካከል ሁለተኛ ልጅ የሆኑት የኻሜኒ አባት በኢራን ዋነኛ የእስልምና ቅርንጫፍ የሆነው የሺያ እስልምና በመካከለኛ ደረጃ የነበሩ የሃይማኖት መምህር ነበሩ። የህፃኑ ኻሜኒ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነ ነበር። በ11 ዓመታቸው የሃይማኖት መምህር ለመሆን በቅተዋል። ነገር ግን በጊዜው እንደነበሩት ብዙዎች የሃይማኖት መሪዎች ሁሉ ስራው ከመንፈሳዊ ነገር ባልተናነሰ መልኩ ፖለቲካዊ ነበር። በኢራን እስላማዊ አብዮት አንደበተ ርቱዕ የነበሩት ኻሜኒ በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራን ንጉስ ሻህ ተቺዎችን ተቀላቀሉ። ለዓመታት በህቡ ወይም በእስር ቤት አሳልፈዋል። ከ6 ጊዜ በላይ በኢራን ንጉሳዊ የሚስጥር ፖሊስ ተይዘው ለስቃይና አካባቢያቸውን ትተው እንዲሰደዱ ተደርጓል። በአውሮፓውያኑ 1979 የኢራን እስላማዊ አብዮት ከተካሄደ ከአንድ ዓመት በኋላ አያቶላህ ሩሃላ ኻሜኒ የዋና ከተማይቱ ቴሄራን የጁማ ሰላት መሪ አድርጎ ሾሟቸው። በ1989 ደግሞ ኻሜኒ በ86 ዓመታቸው ከዚህ ዓለም በሞት የተለዩት አያቶላህ ኻሜኒ ምትክ ሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዝዳንት ሆነው ተመረጡ። የአራት ወንድ ልጆቻቸው ሚና አሊ ኻሜኒ ብዙም ከኢራን የማይወጡ ሲሆን በማዕከላዊ ቴህራን በሚገኝ ግቢ ውስጥ
ከባለቤታቸው ጋር የተቆጠበ ሕይወት ይመራሉ። አትክልት መንከባከብና ስነ ግጥም እንደሚያስደስታቸው ይነገራል። በኢራን ለሃይማኖት ሰው ባልተለመደ መልኩ በለጋ ዕድሜያቸው ሲጋራ ያጨሱ ነበር። በ1980ዎቹ በተደረገባቸው የግድያ ሙከራ የቀኝ እጃቸውን መጠቀም አይችሉም። ሐሚኒ ከባለቤታቸው ማንሱሬ ኦጃስቴህ በቄርዛዴህ 4 ወንዶችና 2 ሴቶች ልጆች በጥቅሉ 6 ልጆች አላቸው። የሐሚኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃን እምብዛም አይታይም። ስለዚህም ስለ ልጆቻቸው የግል ሕይወት ያለው የተረጋገጠና ይፋዊ መረጃ ውስን ነው። ከአራቱ ልጆች መካከል ሁለተኛው ሞጅታባ በሚበልጥ የሚታወቀው በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖ ነው። ሞጃታባ የሁለተኛ ደረጃ ትምህርቱን የተከታተለው በተለምዶ የእስላማዊ ሪፐብሊክ ከፍተኛ ባለስልጣናት ልጆች በሚማሩበትና በቴሄራን በሚገኘው በአላቪ ሁለተኛ ደረጃ ትምህርት ቤት ነው። የሃይማኖት መምህር ባልሆነበትና ቆም ውስጥ በሚገኘው መንፈሳዊ ትምህርት ቤት የሃይማኖት ትምህርት ለመጀመር ባቀደበት ወቅትም ሐላም አሊ አደል የተባለ ታዋቂ የወግ አጥባቂ ግለሰብ ከሴት ልጅ ጋር ትዳር መስርቷል። ከዚያም በ30 ዓመቱ መደበኛ የሃይማኖት ጥናቶችን በኢራን ውስጥ በጣም ታዋቂ በሆነው በቆም የሺያ እስልምና መንፈሳዊ ትምህርት ቤት ጀምሯል። ምንም እንኳን በመገናኛ ብዙሃን ዘንድ ብዙም ትኩረትን ባያገኝም በአውሮፓውያኑ 2000ዎቹ አጋማሽ ላይ የሞጃታባ በፖለቲካ መስክ ያለው ተጽዕኖ የበለጠ ግልጽ ሆኗል። ሞጃታባ በ2004 በተካሄደው አጨቃጫቂ ፕሬዝዳንታዊ ምርጫ ትኩረትን አግኝቶ ነበር። ለዚህም ምክንያቱ ታዋቂ የፕሬዝዳንታዊ እጩ መህዲ ካሩቢ ለአያቶላ ሐሚኒ በጻፉት ደብዳቤ መሐሙድ አህመዲንን ለመደገፍ ከመጋረጃው ጀርባ ጣልቃ ገብቷል በሚል ክስ ስለቀረበበት ነው። ከአውሮፓውያኑ 2010 ጀምሮም በእስላማዊ ሪፐብሊክ ውስጥ ካሉት በጣም ሀያላን ግለሰቦች መካከል አንዱ ተደርጎ ይቆጠር ነበር። ዘገባዎች እንደሚያመለክቱትም የሐሚኒ ተተኪ ለመሆን ተመራጭ መሆኑ ሲነገር ቆይቷል። አንዳንድ ኦፊሻላዊ ምንጮች ግን እነዚህን መላምቶች ውድቅ አድርገዋል። አሊ ሐሚኒ ንጉሥ ባለመሆናቸው ዙፋናቸውን ለልጃቸው በቀላሉ ማስተላለፍ ባይችሉም ሞጃታባ በሀገሪቱ ሕገ መንግስታዊ አካላት ላይ የበላይነት ባለውና ከፍተኛ ስልጣንን በያዘው የጠቅላይ መሪውን ቢሮን ጨምሮ አክራሪ በሆኑት በአባቱ ዙሪያ ባለስልጣናት ውስጥ ሳይቀር ከፍተኛ ተሰሚነት አለው። ሙስጠፋ ሐሚኒ የቤተሰቡ ደግሞም የአሊ ሐሚኒ የበኩር ልጅ ነው። ሚስቱ አክራሪ ወግ አጥባቂ የሃይማኖት መሪ የሆኑት የአዚዞላ ሆሽጋት ልጅ ነች። በ1980ዎቹ የኢራን-ኢራቅ ጦርነት ወቅት ሁለቱም ሙስጠፋና ሞጃታባ በጦር ግንባር ተሰልፈው ነበር። ሶስተኛው የአሊ ሐሚኒ ልጅ መስዑድ የሚባል ሲሆን በአውሮፓውያኑ 1972 ነው የተወለደው። ከቆም መንፈሳዊ ትምህርት ቤት ወግ አጥባቂ መምህራን ማህበር ጋር ግንኙነት ያለው ታዋቂው የሃይማኖት መምህር መሆሳን ሐራዚ ሴት ልጅ ሱዛን ካራዚ ጋር ትዳር መስርቷል። መስዑድ ሐሚኒ ፖለቲካ በደረሰበት የማይደርስ ሲሆን በህዝቡ ዘንድ ስለ እርሱ ብዙም በይፋ የሚታወቅ ነገር የለም። ቀደም ሲል የአባቱን ስራዎች የሚቆጣጠረውንና የአያቶላ ሐሚኒ ቁልፍ የፕሮፓጋንዳ ክንድ ሆኖ የሚሰራውን ቢሮ ይመራ ነበር። የአባላቱን የህይወት ታሪክና የግል ማስታወሻዎችን የማጠናከር ኃላፊነትም ነበረው። የቤተሰቡ ትንሹ ወንድ ልጅ መይሳም የተወለደው በ1977 ነው። እንደ 3 ታላላቅ ወንድሞቹ እሱም የሃይማኖት መምህር ነው። ባለቤቱ ስሟ በመገናኛ ብዙሃን ተጠቅሶ የማያውቅ ሲሆን ከ1979 አብዮት በፊት አብዮታዊ የሃይማኖት መምህራንን በገንዘብ በመደገፍ የሚታወቀው ሀብታምና ተደማጭነት ያለው ነጋዴ የመሐሙድ ሎያቺያን ልጅ ነች። መይሳም ከወንድሙ ከመስዑድ ጋር የአባታቸውን ስራዎች በማሰባሰብና በማሳተም ስራዎች ውስጥ ተሳትፏል። የአያቶላ 2 ሴት ልጆች ስለ አያቶላ አሊ ሐሚኒ ሴት ልጆችም እምብዛም በይፋ የሚታወቅ ነገር የለም። ሴት ልጆቻቸው ቡሽራና ሁዳ በዕድሜ ትንሾቹ የቤተሰቡ አባላት ሲሆኑ ሁለቱም የተወለዱት ከ1979 አብዮት በኋላ ነው። ቡሽራ የተወለደችው እንደ አውሮፓውያኑ አቆጣጠር በ1980 ሲሆን የሐሚኒ ጽህፈት ቤት ኃላፊ ከሆነው የሐላም ሆሴህ መሐመድ ጎልፓጋኒ ልጅ የሆነው መሐመድ ጃሻድ መሐመዲ ጎልፓጋኒ ጋር ተጋብታለች። የመሪው የመጨረሻ ልጅ የሆነችውና በ1981 የተወለደችው ሆዳ በኢማም ሳዲቅ ዩኒቨርሲቲ ያስተምር ከነበረው የማርኬቲንግ ምሩቅ መስባህ
አልሆዳ ባጋሪ ጋር በትዳር እየኖረች ትገኛለች። ሐሚኒ ሞቷል የሚሉት ዜናዎች ጎልተው እየወጡ ነው። እሳቸውንም የሚተካውን ሰው ለማደናቀፍ እስራኤል እየተጣደፈች ነው። ሁኔታዎች ወዴት እንደሚያመሩ አብረን የምናየው ይሆናል።